አቡ ሁረይራ ረዲየላሁ ተዓላ አንሁ ታዋቂው የሐዲስ ዘጋቢ አቡ ሁረይራ እንዲህ ይለናል። እኔ ይላል ሐዲስን በመዘገብ እውቀት ላይ ነው ጊዜውን ያጠፋው አቡ ሁረይራ ሚበላው አልነበረው። እኔ እኮ ይላል ከረሃቤ የተነሳ አንዳንዴ መሬት ላይ ወድቄ ገላበጣለሁ ይላል። መሬት ላይ ወድቄ ገላበጣለሁ በጣም እርቦት ማለት ነው። ድንጋይ ሁሉ ያስር ነበር አቡ ሁረይራ ረዲየላሁ ተዓላ አንሁ። እንዲህ ነው እንግዲህ ለፍተው ዲኑን ያቀበሉና አንዴ በጣም ራበኝ። ቤታቸው ወስደው እንዲመግቡኝ የነብዩን ባልደረቦች ፈለኩ። መንገድ ላይ አቡበክርን ጠበቅኩት። ሰላምታ ሰጠሁት፣ መለሰልኝ። ከዛም እኔ ማቀውን የቁርአን አንቀጽ ጠየቅኩት። ወላሂ ትርጉሙ ጠፍቶኝ አይደለም ማለት ምናልባት አቡ ሁረይራ የተሻለ ግንዛቤ ሊኖረው ይችላል በዛ አንቀጽ ላይ። አቡበክር ስዲቅም የጠየቅኩትን የቁርአን አንቀጽ አብራርቶልኝ ተሰናብቶኝ ሄደ። ከዛ ዑመር መጣ። አላማዬ ግን እንዲያስከትለኝ ነው። ጥያቄውን መልሶ እንዴት ነው ምሳል በላ እንሂድ ይለኛል ነበር። የአቡ ሁረይራ ግን አላለኝም። ከዛ ዑመር ኢብኑ አልኸጣብ መጣ። ፈሰለምቱ ዐለይሂ ሰላም አልኩት። የቁርአኑን አንቀጽ ጠየቅኩት፣ አብራራልኝ፣ መለሰልኝ። ከዛም ሄደ፣ አላስከተለኝም። እንደራበኝ ነው በጣም። ፈጃአ አቡል ቃሲም ይላል የቃሲም አባት የዓለማት ዝነት ነቢ መሐመድ መጡ። ፈረአኒ ይላል ትክ ብለው አዩኝ። ፈዓረፈ ማ ፊ ወጅሂ ወቀልቢ ፊቴም ላይ ውስጤም ላይ ያለውን ስሜት አወቁ። ትክ ብለው አዩኝና የአባህር الحق ቢያለኝ ተከተለኝ አለኝ። እሺ ብዬ ተከተልኳቸው። ቤታቸው እንደደረሱ አስፈቀዱና መልእክተኛው ገቡ፣ እኔም ገባው። ከዛም የተቀመጠ ወተት በቃ አገኙ፣ የተቀመጠ በኩባያ በብርጭቆ። ከዛም የት ነው የመጣው ብለው ጠየቁ ባለቤቶቻቸው። እገሊት ነው የላከችልዎት ወይም እገሌ ነው የላከልዎት። ከዛም አቡ ሁረይራ ተደሰትኩ። ምግብ ቤታቸው መኖሩ ብዙ ላይኖር ይችላል። ስለዚህ በጣም ደስ አለኝና ጠጣለሁ። ነብዩ ጠጣው ሲሰጡኝ እኔም ጠጥቼ ረሃቤን አስታግሳለሁ ብዬ ስዘጋጅ ያ ባህር አንተ አቡ ሁረይራ አህሉ ሱፋ ንድና ጥራልኝ ተባልኩ። አህሉ ሱፋ ማለት ከነብዩ መስጂድ ጥግ የሚኖሩ ቤትም ትዳርም ስራም የሌላቸው በነብዩ ያመኑ እሳቸው ባልደረቦች ናቸው። ማደሪያ ስለሌላቸው መስጂዱ ጥግ ላይ ማረፊያ ቦታ ተሰርቶላቸዋል። አብዛኞቹ የሚለብሱት ልብስ የላቸው። ጥራቸው ተባልኩ። ብዙ ናቸው፣ እስከ 300 ይደርሳሉ። ከዛም አቡ ሁረይራ ጥራ ተከዝኳል። እርቦኝ ረሃቤን አስታግሳለሁ ስል አህሉ ሱፋን አንጋግቼ ልመጣ። ታዲያ እነሱማ ገና 3 ሰው ሲጠጣው ያልቅብኝ የለ። ተከዝኳል። አቡ ሁረይራ ግን ምን አረጋለሁ? የመልእክተኛውን ትእዛዝ መቀበል አለብኝ። ከዛም አቡ ሁረይራ አህሉ ሱፋን አሰልፎ አመጣቸው። እንደመጣው መጀመሪያ አጠጣለሁ ብዬ ተስፋ አረኩ። ነብዩ ይጠጣሉ፣ እኔ ከዛ አንድ 2 ሰው ቢደርሰው ነው። ከዛ አቡ ሁረይራን እቃውን አቀበሉኝና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጠጣሉኛል። በቃ 3 ሰው እንደጠጣ ታልቃለች። ዛሬም እንግዲህ አቡ ሁረይራ ጾመን ልትውል ነው ብዬ በውስጥ ያሰብ፣ ግን ደግሞ መልእክተኛው መታዘዝ አለብኝ። ሰጠሁት ለአንደኛው ግለሰብ ጠጣ እስኪጠግብ። ረሃብ ላይ ነው የነበሩት፣ ምግብ አልበሉ፣ ምናልባት ለቀናት አልበሉ። ሆዳቸው እስኪሞላ ጠጣን። ለሁለተኛው ይሰጠዋል፣ እሱ ግጥም አድርጎ ጠጣ። ለሶስተኛው ይሰጣል፣ ያም ይጠጣል። እየተከታተሉ አንዱ ሲጨርስ አንዱ አቡ ሁረይራ ይقول ለአድሪ እየጨመረ ነው እየቀነሰ እንዳለ ነው እቃው እንደሞላ ነው ብርጭቆ ኩባያው እንደሞላ ነው ወተት። يقول አቡ ሁረይራ ሁሉም ጠጠው ጠግበው መልእክተኛውን ተሰናብተው ወጡ። ሳየው እቃው እንደሞላ። ከዛም አመጣውና ለአላህ መልእክተኛ ሰጠዋቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡ ሁረይራ እኔ እናንተ ቀረናል አው አልኳቸው። ከዛም ፈገግ አሉና ጠጣሉ። ጠጣዋል። ሰጠዋቸው። ጨምራሉኝ። አሁንም ጠጣዋል። ያ ባህር እሽረብ ጠጣሉኝ። እንደገና ጠጣ ይሉኛል፣ እጠጣለሁ። በምን ላስገባው? የቀናት ረሃቤ አለቃል። ከዛም ጠጣሉ። فقلت والذي بعثك بالحق በእውነት በላከህ ጌታ እምላለሁ لا أجد له مسلكا ማስገባ የለኝም አልኩት። ሆዴ ሞልቷል። ከዛም ነብዩ فتبسم ፈገግ አሉና فسمى الله وحمد الله አላህን አመስግነው የአላህን ስም አውስተው መጠጣት ጀመሩ። عليه الصلاة والسلام